አንድ ዘፈን ልትፈልልህ? እሺ እየሄድን ወይስ ቆሜ? ቆሜሽ። እሺ አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። እንግዲህ በድጋሚ ዛሬ ስመለስ አንድ ነገር ይዤላችሁ ነው የመጣሁት። እሱ ምንድነው? እንግዲህ ከአብርሽ ጋር ያለንን ነገር ከውዱ ባለቤቴ ጋራ ከውዱ ባለቤቴ ጋራ ያለንን ነገር በደንብ አይታችኋል። አሁን ላይ በጣም ጥሩ ላይ ነን። ያ ጀስት እንደ መጀመሪያው ይሆንን ነው፣ እየተስማማን ነው፣ ጥሩ ነገሮችን አብረን እያሳለፍን ነው። እና ዛሬ ለምንድን መሰላችሁ የመጣሁት? ሰርፕራይዝ አድርገው አስቤያለሁኝ ከተስማማልኝ። እና በመጀመሪያ ግን እንዴት ነው አላማረብኝም? አምሮብኛል ብዬ ተስፋ አደርጋለሁኝ። ያው እንግዲህ መቼስ እኔ አሁን የወለድኩኝ ይመስላለሁ አልመስልማ። ቦርጭም ያን ያህል የለብኝም፣ ትንሽ ናት። እሷን ደግሞ በጂም ድራሹን የምናጠፋው እኔ አልወድም እንደዚህ ቦርጭ ምናምን፣ እና እሱንም በጂም የምናጠፋ ይሆናል። እንግዲህ ውዱ ባለቤቴ አንድ ነገር ይዤ ልመጥቻለሁ። ሌላው ነው ዛሬ ከሌላችንም ጋር ከሱም ጋር ደስ የሚልና ጥሩ ቆይታ እንዲኖረን ማድረግ እፈልጋለሁ ካሁን በኋላ። እና ምንድነው ሐሳቤ? ከዚህ ሀገር ወጣ ብለን መዝናናት ያስፈልገናል። በደንብ ሪላክስ ማድረግ አለብን አይደለ? አሁን እኔና እሱ ሰላም ስለተመለሰ የኔና እሱ አንድነትና የመጀመሪያ ፍቅራችን እንዴት ነው ማለት ከመጀመሪያው በተሻለ መልኩ ስለተዋበና ስላማረበት በሐሳቤ ተስማምቶ እንግዲህ እንደምሄድ ተስፋ አደርጋለሁኝ። ወደ ውጭ ሀገር ሄደን እንዝናና ልለው ነው። ደስተኛ ይሆናል ብዬ አስባለሁኝ። እና ማለት እያቅማማ ነው አብረን እንሆን እንታረቅ ምናምን ብዬው ነበርና ባንዴ እንደዚህ መሆኔ ማለት አስገርሞታልም አስደንቆታልም። እኔ ግን በቃ ፈልጊው ነው ካየሁት ነገር አንፃር ማለት አለ አይደለ ብዙ ነገሮችን እኔ በትግል ምናምን ሳረግ እሱ ፈቃደኛ አይደለምና እንደዚህ